ወወልድ ወመንፈስ ቅዱስ አሐዱ አምላክ ዘላለም ሥላሴ። እስመ ሐረያ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማኅደሮ። ብፁዕ አቡነ መርሐ ክርስቶስ ናይ መንበረ ሰላማ ከሳቴ ብርሃን ኦርቶዶክስ ተዋሕዶ ቤተ ክርስቲያን ትግራይ ዋና ሥራ አስኪያጅ፣ ብፁዕ አባታችን አቡነ መቃርዮስ የአክሱም ማዕከላዊ ዞን ሀገረ ስብከት ሊቀ ጳጳስና የቅዱስ ሲኖዶስ አባል፣ ብፁዕ አቡነ አረጋዊ ናይ ትግራይ ኦርቶዶክስ ተዋሕዶ ቤተ ክርስቲያን ቅዱስ ሲኖዶስ ዋና ጸሐፊና የካናዳ ሀገረ ስብከት ሊቀ ጳጳስን፣ ክቡር ሌተናል ጀነራል ታደሰ ወረደ ናይ ጊዜያዊ መንግሥት ትግራይ ፕሬዝደንት፣ ክቡር ዶክተር ደብረጽዮን ናይ ቲፒኤልኤፍ ሰብሳቢ፣ ክቡር አቶ አማኑኤል የጊዜያዊ መንግሥት ትግራይ ምክትል አስተዳዳሪ፣ የማዕከላዊ ዞን ዋና አስተዳዳሪ አቶ ሲሳይ፣ እንዲሁም የልጅነት ዳዊትና ታሪካዊት የሁሉም አብያተ ክርስቲያናት በሀገር ውስጥም በውጭም ላሉት እናት የሆነችው የአክሱም ጽዮን ከተማችን ከንቲባ አይተ ትጉ ኃይሉ፣ ብፁዓን አበው ሊቃነ ጳጳሳት፣ ክቡር ዶክተር አጽብሃ፣ ክቡር ንብረወድ ወደማመርዓ ናይዛ ጥንታዊት ታሪካዊትን እመኩለን አብያተ ክርስቲያናት የበዛ አክሱም ዋና አስተዳዳሪና የማዕከላዊ ዞን ሀገረ ስብከት ሥራ አስኪያጅ፣ ሊቃውንተ አክሱም፣ ካህናተ አክሱም፣ ዲያቆናተ አክሱም፣ ከሩቁም ከቅርብም ተሰብስባችሁ መጽሐፉ እንደሚለው እመ ጽዮን ይብል ሰብ ሁሉ ሰው ሁሉ እናታችን ጽዮን ናት ይላል ተብሎ እንደተጻፈ እናታችን ጽዮን ማርያም አክሱም ናት ብላችሁ ከሩቁም ከቅርብም መጥታችሁ በዚህ ቅዱስ ስፍራ የተገኛችሁ እንዲሁም ደግሞ ቴክኖሎጂን በመጠቀም በመላው ዓለም ሆናችሁ በተለያዩ ሶሻል ሚዲያና ሚዲያዎች እየተከታተላችሁ የምትገኙ በዓለም ዙሪያ ያላችሁ ወገኖቻችን በሙሉ ከሁሉ አስቀድሜ የ2013 የነበረውን የከፋውን ዘመን አልፎ እነሆ ከጊዜ ወደ ጊዜ ወደ ተሻሻለ የሰላም ብርሃን ወደ ታየበት ደርሰን እንዲሁም ደግሞ በዛሬው ዓመት ታምራው በተሻለ መልኩ እንዲሁም በብዛት ተገኝተን እግዚአብሔርን እንድናመልክ መጥተናልና ይህንን ዕድልና ጊዜ የሰጠን እግዚአብሔር ነውና ክብርና ምስጋና ለእሱ ይድረሰው። እንዲሁም እስመ ሐረያ እግዚአብሔር ለጽዮን ተብሎ በመጽሐፉ ምንም እንኳ ለጊዜው ለሰሙ
ለዜዋዊት ኢየሩሳሌም የምትገኘው ተራራ የተነገረ ለኢየሩሳሌም የተነገረ ቢሆንም ዋና ፍጻሜው ግን ጽዮን ለተሰኘችው እነሆ ከሥሉስ ቅዱስ አንዱ አካል የአንዱ የእግዚአብሔር ወልድ እናት የሆነችው ጽዮን እናታችን ቅድስት ድንግል ማርያም ናትና እንዲሁ እንድንገናኝም የእሷ ጸጋ ምልጃም አልተለየንምና እሷም እንደ ቅዱስ ገብርኤልና እንደ ኤልሳቤጥ ልናመሰግናት ይገባናልና ምስጋናችን ለድንግል ጽዮን ይድረሳል። የተወደዳችሁ የእግዚአብሔር ቤተሰቦች ጊዜ አልወስድባቸውም። ዛሬ ከዚህ ተሰብስበን የተሰበሰብንባት ከተማ በዚህ በተሰበሰብንበት ከተማ እግዚአብሔርን ማምለክ የተጀመረው እንደ ሌሎቹ ክፍለ ዓለማት ዘግይቶ አይደለም። እግዚአብሔርን እውነተኛ እግዚአብሔርን ማምለክ በዚህ ቦታ የተጀመረው ከጥንት ጀምሮ እንደነበረ እንደሆነ ሌሎች መጻሕፍት ሳንጠቅስ ቅዱሱ የእግዚአብሔር ቃል መጽሐፍ ቅዱስ በጻፈልን ብቻ ተንተርሰን በቂ የሆነውን መልስ ማግኘት እንችላለን። አዎ ዛሬ እንዲሁ በአንድነት ተሰብስበን ያለንበት እንዲሁ ከተማ ማክበር የጀመርንበት የመጀመሪያዋ ጥንታዊቷ እናታችን ታሪካዊቷ እናታችን በእውነት ልዩ የሆነች እናታችን መጽሐፍ ቅዱስም ደጋግሞ ስሟን የጠራት ከድንግል ማርያም የተወለደው ኢየሱስ ክርስቶስም ሳይቀር በቅዱስ ወንጌሉ ንግሥተ አዜብ ስትነሳ የአዜብዋ ንግሥት የአዜብ ንግሥት ማለት የሳባዋ ንግሥት የአክሱሟ ንግሥት እነሆ በመጨረሻው ፍርድ ጊዜ ተነሳ ይህ ትውልድ ትፋረደዋለች። ምክንያቱም እነሆ የሰሎሞንን ጥበብ ለማየት ከሩቅ ሀገር መጥታለችና ብሎ ጌታችን የወደሳት የሁላታችን ቅድመ አያታችን የሆነች ንግሥተ ሳባ ማክዳ እንደሆነች እናውቃለን። ይህም በመጽሐፈ ነገሥት በምዕራፍ 10 ተዘግቦ የምታገኙት ታሪክ ነው። በዚህ በዛን ጊዜ ንግሥተ ሳባ እናታችን ዛሬ ለምናከብረው በዓል የመጀመሪያ መስራች የመጀመሪያ በር ከፋች ሆና እናገኛታለን። እሷ አማኝ ሆና ወደ እስራኤል ወደ ሰሎሞኑ ሂዳ አንተን የመረጠ አንተን በእስራኤል ዙፋን ያስቀመጠ አምላክ እግዚአብሔር የተባረከ የተመሰገነ ይሁን ብላ እነሆ ስለ እግዚአብሔር መራጭነት ጥበብ የእግዚአብሔር እንደሆነ ያለ እግዚአብሔር ጥበብ ምንም ማድረግ እንደማይቻል በእግዚአብሔር ታምነን ስንሰራ ንግሥናችን እንደሚስተካከል እግዚአብሔርን መከታ አድርገን ሕዝብን ስንመራ መሪነታችን የቀና እንደሚሆን ሰማያዊ የሆነ ኑሮ መኖር እንደምንችል አረጋግጣ የመሰከረች እናታችን ስለሆነች አስም እናታችሁ እግዚአብሔርን ማምለክ የጀመረችው ከዛ ጊዜ ከ3000 ዓመት በላይ ሆኗታል። ክብርና ምስጋና ለእግዚአብሔር ይሁን። ስለዚህ በዛ ቀጥሎ ስናይ ዛሬ የአክሱም ሊቃውንት ሰምታችኋቸዋል። እነሆ ንጉሥ ጽዮን ኢትመዋዕ ነጸር ወኢሃድግ ሀገር ወይም ደግሞ ታቦተ ሕጉ ለእግዚአብሔር በካህናት ሕጽርት ወመንፈስ ቅዱስ ግልል ተብሎ እንደተናገረው ለዚሁ የሌዋውያን ሊቃውንት አክሱም
የመጣበት መነሻ አሁንም ቢሆን ውጤቱ የንግሥተ ሳባ የማክዳ ውጤት ነው። ለምንቱ ይሆናል? አዎ ንግሥተ ሳባ ለየንድ ወይምድማ የቤተ ክርስቲያናችን ታሪክ እንደሚያስረዳን ብዙ የዓለም ጸሐፊያንም እንደዘገቡልን ንግሥተ ሳባ ማክዳ ወደ እስራኤል ተጉዛ በእግዚአብሔር ፈቃድ ድንግል የነበረችው በእግዚአብሔር ፈቃድ እግዚአብሔር ያቀናበረው ስለነበረ እነሆ ከሰሎሞን ልጅ ወልዳ ወደዚች እንደተመለሰች ሁላችን እናውቃለን። በዚያ ምክንያትም እንደገና ቀጥለን የሕገ ልቦና ወደ ሕገ ብሉይ ወደ ሕገ ብሉይ ማለት ወደ ኦሪቱ ሥርዓት ወይ ደግሞ በእግዚአብሔር እንደ እስራኤል በጁዳይዝም እምነት እንድንጠራ አንድ እግዚአብሔር እንድናመልክ የሆነውን ለዚህም ከ800 ዓመታት በላይ አፍስን ኤልሻዳይ የሆነውን አዶናይ የሆነውን እግዚአብሔርን ስታመልክ ቆይታለች። አዎ ከዛ በመቀጠልም አልቆመችም። አፍስን እሱ በነቢያት የተነገረው በነቢያት ያናገረው ለድኅነት ዓለም ወደዚች ምድር የወረደው ከድንግል እናታችን ማርያም የተወለደው አልፋና ኦሜጋ የሆነው ኢየሱስ ክርስቶስ ከብርክት እናታችን ድንግል ማርያም በተወለደ ጊዜም አክሱማውያን ቤተልሔም ተገኝተው እነሆ ስጦታቸውን አቅርበዋል። እሱ ብቻም አይደለም። በመቀጠልም ወልደ እግዚአብሔር ስለኛ ብሎ መስቀል ላይ ተሰቅሎ ሞታችንን ደምስሶ መቃብራችንን አርሶ እነሆ ወደ ጥንት ክብሩ ባረገ በዓመቱ 1 ዓመት ሳይሞላ እነሆ ይህች ከተማ ክርስትናን ወይም እምነተ ክርስትናን ተቀብላለች። አዎ ይህ መጽሐፍ ቅዱስ ነው። ይህም በሐዋርያት ሥራ ምዕራፍ 8:26 ጀምሮ ስታዩት ጳውሎስ የተሰኘው ኢየሩሳሌም ሰግዶ ጋዛ ላይ ሲገናኝ ከፊልጶስ ወለዋ ማይ መኖ ይከላን ተጠምቆ ያለው አክሱማዊ ሊቅ ነው። ምን አለ? እነሆ እንግዲያማ ውሃ ከዚህ አለ እንዳልጠመቅ የሚከለክለኝ ምንድን ነው ብሎ ሲናገር ማድረግ ያለብህ እሱ ከነገረው ኢየሱስ ክርስቶስ መሲህ የእግዚአብሔር አብ ልጅ እንደሆነ አምናለሁ ብሎ ተጠምቆ ወደዚች ከተማ መጥቶ በ34 ዓመተ ምህረት አክሱም የታባረገ በዓመቱ ክርስትናን ወይም ደግሞ ጥምቀተ ክርስትናን ተቀብላለች። ሊቃውንቶቻችን ብዙ ጸሐፊያን ሊቃውንት እንዳሉት እንደነ አውሳብዮስ የመሳሰሉ ሊቃውንት እንዳሉት ለአክሱማውያን ወይም እንደ ዘመኑ እንዳሁኑ አጠራር ለኢትዮጵያውያን ሌላ ሐዋርያ አልተላከላቸውም። ለመጀመሪያ ሐዋርያቸው ማርቆስ ነበረ ብሎ ነው የመሰከረው። ስለዚህ ከዛን ጊዜ በሐዲስ ኪዳን ቀጥሎም ነገሩ አሳጥረውና ቀጥሎም በ4ኛው መቶ ክፍለ ዘመን በ330 ገደማ እነሆ ኢዛና ሳይዘራ በነበሩበት ጊዜ በፊልማጦስ ከዚህ ካደገው በሱ ምክንያት ቀደም ብሎ ክርስትናን ቀደም ብሎ የቴዎሎጂ እውቀት የነበረው በሚገባ የተማረ ወጣት ስለነበረ ሁሉን አይቶ ጥምቀተ ክርስትና ከነሙሉ ሰክረመንት ሙሉ ምስጢራት መምጣት አለበት ተብሎ ከነገሥታቱ ተናግሮ ወደ ግብፅ ወርዶ ከቅዱስ አትናቴዎስ ነው የሊቀ ጵጵስናን ማዕረግ ተቀብሎ ደግሞ በ4ኛው መቶ ክፍለ ዘመን ደግሞ አክሱም ኦፊሻሌ የክርስቲያን ነሽን ሆነ ወይም ደግሞ የክርስቲያን ማዕከል ወይም ደግሞ የክርስቲያን ደሴት ሀገር ተብላ የተጠራችበት እናስታውሳለን። ስለዚህ ከዛን ጊዜ ጀምሮ አክሱም ይህንን የመሰለ እምነት ያላት ከተማ ነው ያላችሁና እንኳን ደስ አላችሁ፣ እንኳን ወደ እናታችሁ ወደ ጽዮን በሰላም መጣችሁ። እንግዲህ አስላሳጥረው ላይ የተወደዳችሁ እግዚአብሔር ቤተሰቦች
ዛሬ በትግርኛ አባታችን ብዙ አስተምረዋል። አስተርጓሚውም በመጠኑ ምናልባት ከውጭ ላሉ ባይመጡም በውጭ የሚከታተሉ አሳድቦ በመጠኑ እየተከታተሉ ይሆናሉ። ዛሬ እንደተባለው ሁለት ስም ነው ያለ። አንዱ የብሉይ ኪዳንን ታሪክ ነው ይዘን ሊቃውንቶቻችን ያሉት። ሁለተኛ የሐዲስ ኪዳን ታሪክ ነው። የብሉይ ኪዳኑ ታሪክ ቀደም ብለን እንደሰማነው እነሆ እመቤታችን ቅድስት ድንግል ማርያም በዘመነ ነቢያት በመጻሕፍቱ በብዙ ምሳሌ እየተመሰለች ታይታለች። አንደኛው ምሳሌዋ በደብረ ሲና ትመሰላለች። ሁለተኛ ምሳሌዋ በደብረ ጽዮን በጽዮን ተራራ ትመሰል ነበረ። ሦስተኛው ደግሞ በታቦተ ሙሴ ወይ ደግሞ በጽላተ ሙሴ። እነዚህ ሦስቱ የድንግል ማርያም ምሳሌዋት ነበሩ። ጽዮን እንዴት ትመሰላለች ካላችሁ፣ ጽዮን ማለት የእግዚአብሔር ከተማ ናት። ጽዮን ማለት የእግዚአብሔር ማደሪያ ናት። ዳዊት እንዳለው ስማርያ እግዚአብሔር ለጽዮን፣ እግዚአብሔር ጽዮንን መርጧታልና ከመስኩነ ማኅደሮ ማደሪያው ትሆነው ዘንድ እሱ ጽዮን እግዚአብሔር መርጧል እንደተባለ እነሆ አማናዊት ጽዮን ደግሞ የእሱ ማደሪያ ትሆን ከሴቶች ሁሉ ተለይታ እንከን ያልተገኘላት ውድ ዘር ድንግል ማርያም ለዛች ኦሪታዊት አማናዊት ምሳሌዋ ጽዮን ድንግል ማርያም ናት። ምክንያቱ ከጽዮን ድንግል ማርያም የእግዚአብሔር አብ የባሕርይ ልጅ ኢየሱስ ክርስቶስ ተወልደዋልና። ሁለተኛ ሲና ምሳሌዋ ናት። በሲና የወረደው ምንድን ነው? በሲና የወረደው ነበልባል ድምፅና እሳት ጢስ ነው የወረደው። ያ ቃል ነው የተሰማው። እንግዲያ አማናዊት ደብረ ሲና ድንግል ማርያም ደግሞ ያ ቃል መጀመሪያ ነበር፣ ያ ቃል በእግዚአብሔር ነበር፣ ያ ቃል እግዚአብሔር ነው የተባለውን አማናዊ ወልደ እግዚአብሔር አለ እግዚአብሔር ኢየሱስ ክርስቶስ በመውለዷ እነሆ ይህንን በስም ትመሰላለች። ስለዚህ ታቦተ ጽዮንም እንደሱ ነውና እንኳን በሰላም መጣችሁልን እያልኩኝ አንድ ነገር ማስታወሳችሁ ነገር አለ። አዎ ደምቀናል። አዎ ብዙ ሰው ተሰብስበዋል። አዎ ፊታችን በራ ብለዋል። እውነቱን ንገራችሁ። ነገር ግን እንደኔ እምነት እንደ ብዙዎቻችንም ላያችን እንዲህ ማማሩ እግዚአብሔር ይመስገን። ነገር ግን ትግራይ ይህንን በዓል ስታከብር ደግሞ ከዚህ ከተሰበሰብነው በላይ ሚሊዮን የሚቆጠር ዜጋችን ግን አሁንም ቢሆን በረሃብ አለንጋ እየተቆላ ነው። አሁንም ቢሆን የጥይት ድምፅ ነው የጠፋ እንጂ አሁንም በየተንዳውና በየሸንተሩ አሁንም ዜጎቻችን በሚሊዮን የሚቆጠሩ አደጋ ውስጥ ነው ያሉ። አሁንም እናቶቻችን፣ ሕፃናቶቻችን ያለ ምግብና ያለ መጠለያ በችግር ውስጥ ነው እየማቀቁ ያለው። የፕሪቶሪያ ውል ቢፈራረሙም እነሆ የተፈራረሙት የኢትዮጵያ መንግስትም ሆነ ከእሱ ጋር የፈረመው ቲፒኤልኤፍ ወይም ደግሞ አሁን ሁላችን የትግራይ ክልላዊ መንግስት በአግባቡና በጊዜው ሳይፈጽሙ በመቅረታቸው ከዚህ የበለጠው ህዝባችን ግን የሚራስና የሚቀመስ አጥቶ እንባው እንደ ሰም ውሃ እየፈሰሰ እንባው አጥቶ ደም እያለባ ደም አልቆ ምግብ ቋጥሮ እናቶቻችን በችግር እንዳሉ ልናስታውሳቸው ይገባል። ስለዚህ የመጨረሻ መልእክቴ በዓለም ሁሉ ያላችሁ ከዚህም ያላችሁ ለዚህ ህዝብ ለትግራይ ህዝብ በመከራና በውስጥ ላለው ህዝብ ሁላቸውም የሰላም አምባሳደሮች ናቸው ብትሄዱ ሁላቸውም በመንግስት በኢትዮጵያ መንግስትም ሆነ ከእሱ ጋር በፈረመው ህዝቡ ወደ ቀዬው ወደ ርስቱ ወደ ጉልቱ ወደ ንብረቱ እንዲመለስ ሁላችሁ እንደ 2013 ድምፃችሁ ሳይዘጋ ሁላችሁ በየአደባባዩ ህዝቡ ወደ ጥንቱ ወደ ክብሩ ይመለስ ብላችሁ እንድትጮሁ መልዕክቴን አስተላልፋለሁ። በመን ጊዜ አመሰግናለሁ።